ሰላም ወንድሞች ቻናል ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥተናል። ያው በብዙዎቻችሁ ጥያቄ መሰረት ዴሊ ባያስ እንዴት ነው የምትሰራው ወይም ይሄን ያህል ሃይ ሬት ያለውን ዴሊ ባያስ እንዴት ነው የምትሰራው ባላችሁ መሰረት ዛሬ እንግዲህ በአዲስ ዩቲዩብ ቪዲዮ መጥተናል። እንደ ኤግዛምፕል ዛሬ እንግዲህ የምንጠቀመው በዚህ ሳምንት ለምሳሌ የወሰድነውን አንድ ዴሊ ባያስ ቻናል ላይ የለቀኩት ነበር። እሱም ዴሊ ባያስ እዚህ ጋር እንደምታዩት ቻናሌ ዲሰምበር 23 ላይ ዛሬ እንግዲህ ዲሰምበር 27 ነው፣ ከአራት ቀን በፊት ማለት ነው። ናስዳቅ ቡሊሽ ነው ብዬ እዚህ ጋር ከያችሁ ቻናሌ ላይ ገብታችሁ እዚህ ጋር የኛው ቻናሌ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዴሊ ባያስ ብላችሁ ሰርች ስታደርጉ ይመጣል እና ናስዳቅ ዴሊ ባያስ ብዬ ቡሊሽ ነበረ ብዬ ያስቀመጥኩትና ከአራት ቀን በኋላ እንግዲህ እዚህ ጋር እንደምታዩት ኤስፒ 500 ኦል ታይም አይነክቷል። ያው ናስዳቅ ደግሞ ይከተላል ብዬ ነው ማስበው። እዚህ ጋር ካያችሁት ከዚህኛው ኒው ዴይ ኦፕኒንግ አፕ በኋላ ወደዛኛው ኤክስተርናል ሬንጅ ሊኩዊዲቲ ፑሽ እናደርጋለን ብዬ ነበረ እንትን ያልኩት። ዴሊ ባያስ እንዴት እንደምሰራ ደግሞ በሰፊው ዛሬ በዚህ ቪዲዮ እናያለን ማለት ነው። ሌትስ ጎ። እዚህ ጋር ካያችሁት ቅድም ያልኳችሁ እንግዲህ ይሄኛው ትሬን ነው፣ ይሄኛው ዴሊ ባያስ ነው። ዲሰምበር 23 እንግዲህ እዚህ ጋር ከዲሰምበር 23 በፊት እዚህ ጋር ይህን ትልቅ ኢንተርናል ሬንጅ ሊኩዊዲቲ ሚቲጌት አድርጎ ነበረ ኤስፒ 500። ከዛ በኋላ እዚህ ጋር እንደምታዩት ቻናሌ ላይ ፖስቼዋለሁ። እሱን ስክሪንሾቱን አስቀምጥላችኋለሁ በኋላ ኤዲት እያደረኩኝ። ከዛ ይሄኛው ሚቲጌት ካደረግን በኋላ እንግዲህ እንደምታዩት ኦልታይም ሃይ ጋር ነበረ ታርጌት የነበረው። ከዛ በኋላ ይህንን ታርጌት አድርገን ትሬድ አድርገን ነበር። እዚህ ጋር ደግሞ ዲሰምበር 23 ላይ ያልኳችሁ ናስዳቅ እዚህ ጋር የምታዩት ኒው ዴይ ኦፕኒንግ አፕ ወይም ደግሞ እዚህ ጋር ያለው ኢንተርናል ሬንጅ ሊኩዊዲቲ ሚቲጌት አድርገን ነበር። አሁን እዚህ ማወራው ካልገባችሁ ያው ቪዲዮ መጨረሻ አካባቢ በደንብ ይገባችኋል። አሁን ወደ ሜን ወደሆኑ ነገሮች ወደሆኑ ኮንሰፕቶች እንሄዳለን ማለት ነው። ሌትስ ጎ። ዴሊ ባያሳችንን ከመስራታችን በፊት ሁል ጊዜ ማርኬት ኦፐን ከማድረጉ በፊት ሁል ጊዜ ማርኬቱ ላይ መተን እንትን ማለት አለብን፣ ቻርት ማየት አለብን። ቻርት ስናይ ሁል ጊዜ ምንድን ነው የሚያስፈልገው ካልን ሁለት ሜን ኮምፖነንቶች አሉ ዴሊ ባያስ ስንሰራ። የመጀመሪያው ሜን ኮምፖነንት የሚባለው ኢንተርናል ሬንጅ ሊኩዊዲቲ ነው። ኢንተርናል ሬንጅ ሊኩዊዲቲ ምንድን ነው ብላችሁ ከጠየቃችሁኝ ኢንተርናል ሬንጅ ሊኩዊዲቲ ማለት አንድ ፕራይስ ሙቭመንት ላይ ከአንድ ስዊንግ ሃይ ወደ አንድ ስዊንግ ሎ ወይም ደግሞ ከአንድ ስዊንግ ሎ ወደ አንድ ስዊንግ ሃይ መካከል ወይም ደግሞ በዚህ መሀላቸው ላይ ያለ ምንም አይነት ፒዲአር ኢንተርናል ሬንጅ ሊኩዊዲቲ ብለን እንጠራዋለን። እዚህ ጋር ኢንተርናል ሬንጅ ሊኩዊዲቲዎች ከስዊንግ ሃይ እስከ ስዊንግ ሎ ያሉትን ማወቅ ከፈለጋችሁ ደግሞ ብዙ አይነት ፒዲአሮች አሉ። ለምሳሌ እንደ ኦርደር ብሎክ አለ፣ ብሬክአፕ ብሎክ አለ። ዋነኛው ደግሞ ኪ ኮንሰፕት እዚህ ዴሊ ባያስ ላይ ዋነኛው እንትን ፒዲአር ፌር ቫሊ ጋፕ አለ እና ደግሞ ኢንቨርትድ ፌር ቫሊ ጋፖች አሉ። ኒው ዴይ ኦፕኒንግ ጋፕ አለ፣ እንደገና ኒው ዊክ ኦፕኒንግ ጋፕ አለ። እነዚህ ስድስቱ ፒዲአሮች ምን ይባላሉ? ኢንተርናል ሬንጅ ሊኩዊዲቲዎች ይባላሉ ማለት ነው። እነዚህ በአንድ ስዊንግ ወይም ደግሞ በአንድ ኤክስፓንሽን ላይ እነዚህ አይነት ፒዲአሮችን ካየን እነዚህ ኢንተርናል ሬንጅ ሊኩዊዲቲ ብለን ማርክ ማድረግ አለብን ማለት ነው። ሁል ጊዜ ባያስ ስንሰራ እነዚህም ማርክ ማድረግ አለብን። ቀጣዩ ሁለተኛው ደግሞ ሜን ኮምፖነንት የምለው ኤክስተርናል ሬንጅ ሊኩዊዲቲ ይባላል። ኤክስተርናል ሬንጅ ሊኩዊዲቲ ማለት ደግሞ እዚህ ጋር ያሳየኋችሁ ይሄኛው ስዊንግ ሃይ እና ይሄኛው በቃ አንድ ፕራይስ ኤክስቴንድ ሲያደርግ ከአንድ ቦታ ወደ ሌላ ቦታ ኤክስቴንድ ሲያደርግ ያለው ሙቭመንት እዚህ ጋር ያሉት ስዊንግ ሃዮች እና ስዊንግ ሎዎች ወይም ደግሞ እዚህ ጋር ያሉት ስዊንግ ሎዎች እና ስዊንግ ሃዮች እነዚህ ምን ይባላሉ? ኤክስተርናል ሬንጅ ሊኩዊዲቲ ይባላሉ። እዚህ ጋር ምን ብለን እናስቀምጣለን? ስዊንግ ሃይ እና ስዊንግ ሎ ብለን እናስቀምጣለን ማለት ነው። እነዚህ ሁለቱ ኮምፖነንቶች በጣም ኮር የሆኑ ኮንሰፕቶች ናቸው ዴሊ ባያሳችንን ስንሰራ። እነዚህን ኮንሰፕቶች እንዴት ነው የምንጠቀመው
ካላችሁ ደግሞ በኋላ አሁን አካባቢ በኤግዛምፕል አሳያችኋለሁ። ከዛ ከነዚህ ኮንፍሉዌንሶች ውጪ ደግሞ አንዳንድ ጊዜ ዴሊ ባያሴን ቡስት ለማድረግ የምጠቀመው ደግሞ አንድ አሪፍ ምላት ኮንሰፕት ኤስኤምቲ ትባላለች። ኤስኤምቲ ማለት ቤዚካሊ በሌላ ቪዲዮ በደንብ አሳያችኋለሁ። ግን እንደዚህ አይነት ሙቭመንት ላይ ለምሳሌ ይሄ ናስዳቅ ነው ብለን እናስብና ይህንን ናስዳቅ ብለን እናስብ ወይም ደግሞ ኤንኪው እንበልና ከዚህ ይህን ደግሞ ኤስፒ 500 ወይም ደግሞ ኤስ እንበል። ኤስፒ 500 እና ናስዳቅ እዚህ ጋር ያለውን ስዊንግ ሃይ እዚህ ጋር ያለችዋን ስዊንግ ሃይ ናስዳቅ ሳይወስድ ነገር ግን ኤስፒ 500 ይህንን ሃይ የሚወስደው ከሆነ ምን ይፈጠራል? እዚህ ጋር ኤስኤምቲ የምንለው ኮንፍሉዌንስ ይፈጠራል ማለትም በሁለት ተመሳሳይ ፔሮች ላይ ክራኪንግ ኮሪሌሽን ሲፈጠር ወይም ደግሞ እኩል ሙቭ ማድረግ ያለባቸው ፔሮች እኩል ሙቭ ሳያደርጉ ሲቀር ወይም ደግሞ ማድረግ ያለባቸው ነገር ሳያደርጉ ሲቀር ይህንን ኤስኤምቲ ብለን እንጠራለን ማለት ነው። እዚህ ጋር ለምሳሌ ፌር ቫሊ ጋፕ ላይ ናስዳቅ ፌር ቫሊ ጋፕ ሚቲጌት አድርጎ ኤስፒ 500 ደግሞ ሚቲጌት ካላደረገ እሱን ኤስኤምቲ ብዬ ወስዳለሁ። ስዊንጋይ ወስዶ ስዊንጋይ ደግሞ ናስዳቅ ስዊንጋይ ወስዶ ኤስፒ 500 ስዊንጋይ ማይወስድ ከሆነ ደግሞ እሱንም እንደ ኤስኤምቲ እንትን እለዋለሁ ማለት ነው። ኮንፍሉዌንስ ላይ ጨምራለሁ ወይም ደግሞ አድ አደርገዋለሁ። ያ ደግሞ የሚጠቅመኝ ለምንድን ነው? ያንን ዴሊ ባያሴን ቡስት ወይም ደግሞ አሪፍ ዴሊ ባያስ እንዳለኝ እንዳቅ ይረዳኛል ማለት ነው። ኤስኤምቲ ባይ ዘ ዌይ ዴሊ ባያስ ላይ ብቻ አይደለም የምጠቀመው፣ ለኢንትሪ እጠቀማለሁ፣ ዴሊ ታርጌት ላይ እጠቀማለሁ። እንደገና ደግሞ ትሬን ልወጣ ስል ለምሳሌ ዋን ቱ አራር ነው የምጠቀመው። ዋን ቱ አራር ላይ ሆኖ ግን እዛ ያለው ስዊንግ ሎ ላይ ኤስኤምቲ ካለ ዋን ቱ አራሬን ዲስፒክት አድርጌ ያንን ትሪክ ክሎዝ አደርገዋለሁ ማለት ነው። ቢኮዝ ይሄ በጣም ትልቅ ከባድ ኮንፍሉዌንስ ስለሆነ ብዙ ጊዜ ሪስፔክትም ስለሚደረግ ይህንን ኮንፍሉዌንስ በጣም እንትን ስለምለው ያው ያንን ትሪክ ክሎዝ አደርገዋለሁ ማለት ነው። ይህን እንደዚህ ብዙ ነገር ስለዚህ ካወራን ወደ ኤግዛምፕሎቹ እንሄዳለን ማለት ነው። ቅድም ያሳያችሁን ኤግዛምፕል ደግሞ አሁን ወደ ኋላ ሄዳችሁ ማየት ትችላላችሁ። እስካሁን ደግሞ ያወራነውን ደግሞ በድምጽ ብቻ እየሰማችሁ ከሆነ ደግሞ ኖትቡካችሁን አውጥታችሁ በደንብ ያወራሁትን ነገር እየጻፋችሁ በደንብ እንትን ትላላችሁ ማለት ነው። ደጋግማችሁ በአንድ ቪዲዮ ላይ ገባችሁ ይችላል። ደጋግማችሁ 2-3 ጊዜ እያያችሁ በደንብ ይገባችኋል ማለት። ከዛ በኋላ ደስ የሚለው ነገር ደግሞ ትሬዲንግ ቪው ዴይሊ ካንድል ላይ ባክቴስት ስታደርጉ ፍሪ ስለሆነ እየሄዳችሁ ሁል ጊዜ እኔ አሁን ያሳየኋችሁን ዴይሊ እንትን ላይ ባክቴስት ማድረግ ማለት ነው። እዚህ ጋር ያኔ አሁን ቻርታችንን ክሊር አድርገን ወደ ትሬዲንግ ኤግዛምፕል እንሄዳለን ማለት ነው። አሁን ኤግዛምፕል ለመስራት እዚህ ጋር ያው ብዙ እንትን እንዳትሉ ስታርት ኒው፣ ከዛ ራንደም ባር ዝም ብለን ራንደም እንምረጥና ወደ 2021 አካባቢ ፌብሩዋሪ ላይ እንሂድና ፌብሩዋሪ 1 ላይ እንሂድና ትንሽ ባክቴስት እናድርግ ማለት ነው። እዚህ ጋር እንደምታዩት ምንም አዲስ ነገር የለም። ምንም ኢንተርናል ሬንጅ ሊኩዊዲቲ ያልኳችሁም የለም፣ ኤክስተርናል ሬንጅ ሊኩዊዲቲ ያልኳችሁም የለም። አሁን እዚህ ጋር ቤዚክ ነገር አንድ ነገር ልንገራችሁ። ኢንተርናል ሬንጅ ሊኩዊዲቲ ብዬ ሳስረዳችሁ 6 ነገሮችን ዘርዝር ይላችኋሉ አይደል? ከነዛ 6 ነገሮች ውስጥ እኔ የምጠቀመው አራቱን ነው። እኔ የምጠቀመው ፌር ቫሊ ጋፕን እጠቀማለሁ። ከዛ ኢንቨርትድ ፌር ቫሊ ጋፕን እጠቀማለሁ። ከዛ ኒው ዴይ ኦፕኒንግ ጋፕን እጠቀማለሁ። ከዛ ኒው ዊክ ኦፕኒንግ ጋፕን እጠቀማለሁ። ከነዚህ ከአራቱ ውጭ አልጠቀም። ምክንያቱም ብሬከር ብሎክ እና ኦርደር ብሎክን ብዙ ጊዜ እኔ እንደ ኮንፍሉዌንስ ወይም ዴሊ ባያሴ ላይ እንደ ብዙ እንትን ነገር አልጠቀመውም። ከነዚህ ከአራቱ ነገር ውጭ ዴሊ ባያሴ ላይ ብዙ አላይም። ደግሞ ያው እስካሁን ጥያቄ ይፈጥርባችኋል። ያው አንድ ፔር ላይ ብቻ ወይም ደግሞ ናስዳቅ ላይ ነው የሚሰራው ብላችሁ ጥያቄ ከፈጠረባችሁ የትኛውም አይነት ፔር ላይ ዩሮስዲም ይሆናል፣ ጂቢፒዩስዲ፣ ዲኤክስዋይ፣ በቃ የትኛውም አይነት ፔር ቢትኮይን ራሱ እንደገና ጎልድ ላይም በደንብ ነው የሚሰራው። እነዚህ ሁሉም ፔሮች ላይ በደንብ ይሰራል ማስተር ካረጋችሁት ማለት ነው። ግን አሁን እናንተ ጀማሪ ስለሆናችሁ አንድ ፔር አንድ ሴሽን እና አንድ ስትራቴጂ ስትጠቀሙ አንድ ኢንትሪ ሞዴል ወይም ደግሞ ዴሊ ባያስ ስትጠቀሙ ያው አሪፍ ነገር ታገኙበታላችሁ ማለት ነው። ስለዛ እዚህ ጋር እንግዲህ ምንም አሪፍ ፌር ቫሊ ጋፕም የለም። ኢንቨርትድ ፌር ቫሊ ጋፕ አለ፣ ግን እዚህ ጋር ብዙም እንደ እንትን አልጠቀሙም በዚህ ሰዓት። ምክንያቱም ፕራይስ ምንም አይነት እዚህ ጋር አሪፍ ኤክስቴንሽን ስለሌለው ወደ ቀጣይ ቀን እናሳልፈዋለን ማለት ነው።
ሶ አሁን እዚህ ጋር አሪፍ ኢንተርናል ሬንጅ ሊኩዊዲቲ ክሬት አደረገ ማለት ነው። ወይም ደግሞ ፌር ቫልዩ ጋፕ ሰጠም ማለት ነው ፕራይስ ኤክስቴንድ ሲያደርግ። ሶ አሁን እዚህ ጋር ሁለት ነገር ነው ባያስ የሚኖር ሁለት ባያስ ነው የሚኖረን። አንደኛው ባያስ ይህንን ፕራይስ ሚቲጌት አድርጎ ይህንን ፌር ቫልዩ ጋፕ ወደዚህኛው ኤክስተርናል ሬንጅ ሊኩዊዲቲ ይቀጥላል ነው። ገባችሁ? ሁለተኛው ደግሞ የሚሆነው ፕራይስ መጥቶ ይሄን ከዚህኛው ፌር ቫልዩ ጋር በታች ክሎዝ አድርጎ ይሄን እንደገና ሪሚቲጌት አድርጎ ኤክስቴንድ ያደርጋል ነው ወደዚህኛው ኤክስተርናል ሬንጅ ሊኩዊዲቲ ማለት ነው። ሶሪ ሶ ይሄኛው እንደዚህ ሁለት ባያስ ካለ ፕራይስ ምን እንደሚያደርግ እናያለን ማለት ነው። ሶ የዛን ቀን ላይ ለምሳሌ ፕራይስ እዚህ ጋር ሚቲጌት ሲያደርግልኝ ይሄንን ፌር ቫልዩ ጋር ሚቲጌት ሲያደርግ ኒውዮርክ ሴሽን ላይ መጥቼ ምንድነው ማድረገው ቡሊሽ ሴታፕ እፈልጋለሁ ማለት ነው። ስለዛ ዋን አወር ላይ እንወርድና ዋን አወር ላይ ወርደን እናያለን ማለት ነው እስከ ኒውዮርክ ሴሽን ድረስ። ሶ እዚህ ጋር ካያችሁት ለኤዥያ ሴሽን ላይ ይሄኛውን ፌር ቫልዩ ጋር ሚቲጌት አድርጎታል። ሶ እኛ ኒውዮርካችንን ማርክ አድርገን ወደዛ እንሄዳለን ማለት ነው። እዚህ ጋር ማለት ነው። ሶ እዚህ ጋር ካያችሁት ኒውዮርክ ኦፐን አካባቢ ላይ እንደገና እዚህ ጋር ዋን አወር ላይ አንፊልድ ፌር ቫልዩ ጋፕ አለ ወይም ደግሞ ኢንተርናል ሬንጅ ሊኩዊዲቲ አለ ፕላስ ደግሞ ቢፒአር አለ ማለት ነው። እዚህ ጋር ኢንቨርተድ ፌር ቫልዩ ጋፕ ስላለ ሶ 5 ሚኒት ላይ እንወርድና ቼክ እናደርጋለን ማለት ነው። ሶ እዚህ ጋር ለንደን ሎ አለን ዋን አወር ፌር ቫልዩ ጋፕ ላይ ኤዥያን ሎ እዚህ ጋር ቴክ ተደርጓል። ስለዛ ባያሳችንን ኮምፕሊት አደረግነው ማለት ነው። ስለዛ ወደፊት እንሄድና እስከ 9:30 ኦፐኒንግ ድረስ 9:30 ኦፐኒንግ ድረስ እንሄድና እንጠብቀዋለን ማርኬቱ ማለት ነው። ይህን ዋን አወር ፌር ቫልዩ ጋፕ ሚቲጌት እስክናደርግ ሶ እዚህ ጋር 9:30 ኦፐን ሲያደርግ ምን አይነት ሙቭ እንዳለው እያያችሁ ነው። ሶ እዚህ ጋር ደግሞ ትላልቅ ኤስኤምቲዎችን ክሬት እያደረግን ነው ከኤስፒ 500 ጋር ካያችሁት በዚህ በኩል ሶ እዚህ ጋር ዋን አወር ፌር ቫልዩ ጋፓችንን ሚቲጌት አደረግን። ስለዛ ምን እንደሚፈጠር እናያለን ማለት ነው። ታይማችን የሚያልፈው እስከ 12 ሰዓት ድረስ ትሬድ ማይሰጠን ከሆነ እንተዋለን ማለት ነው የዚህን ቀን ትሬድ ማድረግ። ሶ እዚህ ጋር ካያችሁት እዚህ ጋር ስዊንግ ሎዋችንን ቴክ አደረገ። እዚህ ጋር ማወራው ነገር ካልገባችሁ የባለፈውን ቪዲዮ ገብታችሁ እዩና ስለ ዩኒኮርን ሞዴል በደንብ ያብራራውበት ትሬድ ነው። ከዛም በፊት ስለ ዩኒኮርን ሞዴል የሰራውት እንትን አለ። ሶ እሱን ቪዲዮ ገብታችሁ ቼክ ማድረግ ነው። ይገባችኋል ብዬ አስባለሁ። ከዛ በኋላ እዚህ ጋር ብሬከር ብሎካችን አለ። ኢንቨርት አልተደረገም እስካሁን ድረስ። እናም ፌር ቫልዩ ጋፕ እስኪሰጠን እንጠብቃለን። ኢንቨርት ተደርጓል ግን ፌር ቫልዩ ጋፕ አልሰጠንም። ያ ፌር ቫልዩ ጋፕ የለም። ከታይማችንም አልፏል። ነገር ግን ያው ፕራይስ እንደምታዩት ዴሊቨር አድርጓል ማለት ነው። የራሱን ሙቭመንት ፕራይስ ዴሊቨር አድርጓል። ከዚህኛው ብሬከር ብሎክ በኋላ ያው ዋንትቷችን ይሰጠናል እና ዋንትቷ አካባቢ ይሄዳል ማለት ነው። ላይክ እንደዚህ እስከ ኒውዮርክ ፒኤም ድረስ ነው ሄደው። ላይክ እንደዚህ አሪፍ የሆኑ ትሬዶችን ይህን ዴሊ ባያስ ተጠቅመን እንዴት እንደምሰራ አሳየዋችሁ ማለት ነው። አሁን ዴሊ ላይ ብንሄድ ሉክ እንዴት ሪስፔክት አድርጎት ቅድም ያሳየዋችሁ ማለት ነው። እንዴት ሪስፔክት አድርጎት እዚህ ያለውን ዴሊ ፌር ቫልዩ ጋፕ ሪስፔክት አድርጎት እንዴት ወደዚህኛው ኤክስተርናል ሬንጅ ሊኩዊዲቲ እየሄደ እንዳለ አስቡ። እናንተ በዚች ሙቭመንት ውስጥ የራሳችሁን ትሬድ ያዛችሁ ማለት በቃ የፕላስ ሴታፕ አገኛችሁ ማለት ነው። እዚህ ጋር ደግሞ ካያችሁ እዚህ ፌር ቫልዩ ጋፕ ላይ ኤስኤምቲ ያለ ቅድም ያወራ ነው ማለት ነው። ኤክስትራ ኮንፍሉዌንስ ይሄ ግዴታ አይደለም። ካለ እንጠቀማለን ከሌለ
ኤስኤምቲ ግዴታ የሚሆነው አሁን 5 ሚኒት ላይ ለምሳሌ ትሬል ከመግባታችን በፊት ሁል ጊዜ 5 ሚኒት ኤስኤምቲ ግዴታ ነው። ነገር ግን ዴይሊ ባያሳችን ላይ ኤስኤምቲ አያስፈልገንም ወይም ደግሞ ያስፈልጋል ግን ግዴታ አይደለም ማለት ነው። ማለትም ያው ኤስኤምቲ ከሌለ እኔ አሁን ለምሳሌ 5 ሚኒት ላይ ትሬድ አልወስድም። ልክ እንደዛው ደግሞ ዴይሊ ባያስ ላይ እንደዛ ማለት አይቻልም ማለት ነው። አያስፈልግም። ሶ እዚህ ጋር ወደፊት ስንወስደው አያችሁት አይደል እንዴት ዴሊቨር እንዳደረገ ይሄኛውን ኤክስተርናል ሬንጅ ሊኩዊዲቲ ቀጣይ ቀን ላይ። ሶ ለዚህ ነው ዴሊ ባያስ ሁሉ ጊዜ ኤ ፕላስ የሆነ ዴሊ ባያስ ቻናሌ ላይ ማየት ከፈለጋችሁ እያያችሁ መማር ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ሶ የትኛውን ማየት ስትራቴጂ ተጠቅማችሁ በዚህ ዴሊ ባያስ እንግዲህ አሪፍ ነገር ማድረግ ትችላላችሁ ብዬ አስባለሁ። እና ደግሞ ይሄ ዴሊ ባያስ ከጠቀማችሁ ዲኤም አድርጉኝ፣ ሊንኬን አስቀምጥላችኋለሁ። ሳፖርት ሄዳችሁ ያው ባክቴስት ያደረጋችሁትን ሪዛልት ምን ያደረጋችሁትን ሪዛልት ላኩልን። ቴንኪዩ ማለት ሶ ቴንኪዩ። አሁን ወደ ቀጣይ ኤግዛምፕል እንሄዳለን ማለት ነው። ኢንክሊር አድርገን ያው እዚህ ላይም ሌላ ኢንተርናል ሬንጅ ሊኩዊዲቲ አለን ኤስፒ 500 ላይ ይህንንም እዚህ ጋር መጠቀም እንችላለን። ግን ኦልታይም ሃይ ላይ ስለሆነ ትሬድ ማድረግ ስለማይቻል በእኔ ስትራቴጂ ወደ ሌላ ቀን እንሄዳለን ማለት ነው። አሁን 2022 ኦገስት ላይ እንሄድና ኦገስት 11 ዝም ብዬ ራንደም ነው እየመረጥኩ ያለሁት እንግዲህ ምንም ማውቀው ነገር የለም። ሶ እዚህ ጋር ካያችሁ ፕራይስ አሪፍ ነገር ያለው አይመስልም። ነገር ግን እዚህ ጋር ካያችሁት ይሄንን ኢንተርናል ሬንጅ ሊኩዊዲቲ ሚቲጌት አድርጎት ወደዚህኛው ኤክስተርናል ሬንጅ ሊኩዊዲቲ ኤክስቴንድ አድርጓል ማለት ነው። እዚህ ጋር እንደምታዩት ይሄኛውን ኤክስተርናል ሬንጅ ሊኩዊዲቲ ሚቲጌት አድርገናል። ሶ እስቲ እንየው። ሶ እዚህ ጋር ኢንተርናል ሬንጅ ሊኩዊዲቲ ሌላ ክሬት አደረግን። ያን ከታያችሁ ሶ ይሄንን ኢንተርናል ሬንጅ ሊኩዊዲቲ እንደ ዴሊ ባያስ እንጠቀማለን ማለት ነው። ሶ ሪስፔክት ካደረገው ቡሊሽ ነን፣ ዲስሪስፔክት ካደረገው ደግሞ ቤሪሽ ነን ማለት ነው። ስለዚህ ኤክስተርናል ሬንጅ ሊኩዊዲቲ እናስቀምጥና ወደ ዋና ወር እንወርዳለን ማለት ነው። ቅድም እንዳደረግነው 930ያችንን ማርክ እናደርጋለን። ሶ እዚህ ኒውዮርክ ብለን እንጻፍና ኒውዮርክ ኦፕን ጻፍና ሶ ወደዛ እንሄዳለን ማለት ነው። ሶ እዚህ ጋር ካያችሁት እንግዲህ ፕራይስ ስቲል የኛውን ኢንተርናል ሬንጅ ሊኩዊዲቲ ሚቲጌት አላደረገም። ሶ እዚህ ጋር ምንድነው የምናደርገው? አሁንም ሁለት ባያስ ይኖረናል ማለት ነው። ሶ የመጀመሪያው ባያስ የሚሆነው ይሄኛው ኤክስተርናል ሬንጅ ሊኩዊዲቲ ቴክ አድርገን ወደዚህኛው እንወርዳለን ነው፣ ወይም ደግሞ ይሄኛው ሙቭ ማለት ነው። ይሄኛውን ኤክስተርናል ሬንጅ ሊኩዊዲቲ ቴክ የሚያደርገውን ሙቭ ቴክ እናደርጋለን፣ ወይም ደግሞ እዚህ ያለውን የታችኛውን ሙቭ ቴክ እናደርጋለን ማለት ነው። ግን ይሄ ብዙ ጊዜ አይመከርም፣ የፕላስ ሴታፕም አይሆንም። ግን የዛን ቀን አሪፍ ትሬድ ኤፕላስ ሴታፕ 5 ሚኒት ላይ የምናገኝ ከሆነ ቴክ እናደርጋለን ማለት ነው። ሶ እዚህ ጋር ኒውዮርክ ኦፕን ጋር እንሄድና ሶሪ ኦልሬዲ ኒውዮርክ ኦፕን አልፏል። ኒውዮርክ አልፏል። ሶ ትሬድ መጠበቅ ነው ማለት ነው። ሶ 12 ሰዓት አካባቢ ነው። ምንም አይነት ትሬድ የለም። ሶ ወደ ቀጣይ ቀን እንሄዳለን። ያ እዚህ ጋር እንደምታዩት ይሄን ኤክስተርናል ሬንጅ ሊኩዊዲቲ ቴክ አደረገ ማለት ነው። ስለዛ ዴሊ ባያሳችን እዚህ ጋር የለም ማለት ነው። ወይም ደግሞ ወደ ታች ቤሪሽ መጠበቅ ይቻላል፣ ግን ኤፕላስ ሴታፕ ኤፕላስ ዴሊ ባያስ አይደለም ማለት ነው። ሶ ወደ ቀጣይ ቀን እናሳልፈውና
እዚህ ጋር ምን ተፈጠረ? አሁን ያልኳችሁ ለዚህ ነው። እዚህ ጋር ይሄኛው ፌር ቫልዩ ጋፕ የተውኩት ምክንያት ዋነኛው ምክንያት እዚህ ጋር ያለው ስዊንግ ቴክ ስለተደረገ ይሄኛው ፌል ያደርጋል ማለት ነው አብዛኛውን ጊዜ። እዚህ ጋር እንደምታዩት ሌላ አሪፍ ኢንተርናል ሬንጅ ሊኩዊዲቲ ተሰጥቶናል። ይህንን አሪፍ ኢንተርናል ሬንጅ ሊኩዊዲቲ ተጠቅመን ደግሞ ሌላ ትሬድ ቴክ ለማድረግ እንሞክራለን ማለት ነው። የመጀመሪያው የሚሆነው ይሄኛውን ኤክስተርናል ሬንጅ ሊኩዊዲቲ ቴክ ስላደረግን የመጀመሪያው ሀሳብ የሚሆነው ያው ዴሊ ባያስ ማለት የዴሊ ሀሳባችን የትሬድ ሀሳብ ስለሆነ ይህንን ዴሊ ኤክስተርናል ሬንጅ ሊኩዊዲቲ ቴክ ስላደረግን እና እዚህ ጋር ያለውን ኒው ዊክ ኦፕኒንግ አፕ ሚቲጌት ስላደረግን ኒው ዴይ ኦፕኒንግ አፕ ይህንን ኒው ዴይ ኦፕኒንግ አፕ ሚቲጌት ስላደረግን ቡሊሽ ሴትአፕ እንፈልጋለን ማለት ነው። በዛ ላይ እዚህ ጋር ደግሞ እንደገና ሌላ አሪፍ ኤስኤምቲ ቡሊሽ ኤስኤምቲ ስላለን ወይም ደግሞ ኤስኤምቲ ብዬ ያስረዷችሁ እዚህ ጋር ያለውን ስዊንግ ሎ ቴክ ስላዳር ኤንኪው እዚህ ጋር ቴክ አድርጎታል ይህን ስዊንግ ሎ። ነገር ግን ኤስፒ 500 ይህንን ሎ ቴክ ስላላደረገው ምን ይኖረናል? ኤስኤምቲ ቡሊሽ ኤስኤምቲ ይኖረናል ማለት ነው። ይህንን ፌር ቫልዩ ጋፕ ብዙ ጊዜ ሀይ ሚቲጌት የመደረግ ቻንሱ ከፍተኛ ይሆናል ማለት ነው። ስለዛ 1 አወር ላይ እንወርድና ወደ ኒውዮርካችንን ማርክ እናደርጋለን ማለት ነው። እንትን እንዳንል ኒውዮርካችንን ማርክ አደረገን እዚህ ጋር ኒውዮርክ ማርክ እናደርግና ኦፕን ማለት ነው። ኒውዮርክ ኦፕናችንን ማርክ አደረግን ወደ ኒውዮርክ ደግሞ እናስጠጓለን ማለት ነው ማርኬቱን። ከዚህ ኒውዮርክ ኦፕን ላይ ብቻ ከኒውዮርክ ኦፕን በኋላ ነው ሁሌ ጊዜ ትሬድ ቴክ የምናደርገው ማለት ነው። ከዛ ፕራይስ ውስጥ ተሰራ እዚህ ጋር ኒውዮርክ ኦፕን ያለው ወደፊት እናስጠጋዋለን። እዚህ ጋር ካያችሁት ኒው ዴይ ኦፕኒንግ አፑን አሪፍ አድርጎ ሚቲጌት አድርጓል። ወደ የምናስጠጋውና እዚህ ጋር እኔ ኮንፍሉንስ ይሄኛውን ኮንፍሉንስ አልጠቀም፣ ግን እዚህ ጋር ካያችሁት ኦርደር ብሎክ አለን። ቡሊሽ ኦርደር ብሎክ እኔ አልጠቀመውም፣ ግን እንደ ኮንፍሉንስ መጠቀም ይቻላል። 5 ሚኒት ላይ እንወርድና እኔ ከኦርደር ብሎክ ይልቅ እዚህ ጋር ያለውን ለንደን ሎ እንደ ኮንፍሉንስ ብጠቀም ነው የሚቀለኝ። ይህም ሊኩዊዲቲ ቴክ ካደረገ በኋላ ቡልሽ ይሆናል ነው ብዬ የማስበው። 930 ጋር እናስጠጋውና ይሄንን ከዛ እስቲ እዚህ ጋር ኒውዮርክ ኦፕን ደርሰናል። ስለዛ ኒውዮርክ ኦፕን አካባቢ ይህን ወደፊት ስናስጠጋው ምን ይፈጠራል የሚለውን እናያለን። እዚህ ጋር እንደምታዩት ኒውዮርክ ኦፕን እንዳርገ ወደ ላይ ነው የወጣው፣ ነገር ግን ብዙ አልቀጠለም። እንደምታዩት እዚህ ጋር ያሉትን ሊኩዊዲቲዎች አጸዳ። እንደምታዩት እንዴት ይሄ ኤክስፓንሽን እንዴት እንደሚያምር ማለት ነው። እዚህ ጋር ስቶፕ ፓንታችንን ሰጠን። ለንደን ሎ አልወሰደም ስቲል የለንደን ሎ ይወስዳል ብዬ ነበረ፣ ነገር ግን ይሄኛው እንደ ለንደን ሎ መጠቀም እንችላለን። ከዚህ ይሄኛው ምንም ሎ አይደለም፣ ስዊንግ ሎ አይደለም፣ እንትን ነው የዊክሊ ሎው ፌር ቫልዩ ጋፕ ነው። ይሄ ብዙም ማተር አያደርግም። ከዛ በኋላ ስዊንጋችንን እዚህ ጋር ስዊንግ ሎዋችንን እዚህ ጋር ስቶፕ ፓንት ሰጠን። እዚህ ጋር ብሬከር ብሎካችንን ኢንቨርት አደረገልን። ዴሊ ላይ ኤስኤምቲ ስላለ እዚህ 5 ሚኒት ላይ ኤስኤምቲ አልፈልግም። ስለዛ እዚህ ጋር ባይ ሴታፓችንን እናስቀምጣለን ማለት ነው። የቅድሙን ዴሊ ባያሳችንን በመጠቀም ቡሊሽ ሴታፕ ፈልገን አግኝተናል ማለት ነው። ስለዛ እዚህ ጋር እንደምታዩት ይህንን ባይ ሴታፕ እንገባለን ማለት ነው። ታርጌት የምናደርገው 1 to 2 ነው። በቃ ይህንን ትሬድ እናስቀምጣለን ማለት ነው። ባይ ሊሚት ባይ ይሆናል። ፕራይስ እንግዲህ
ኢንትሪ ይሰጠናል አይሰጠንም የሚለውን ቼክ ላይ እዚህ ጋር በሊሚታችን ገባን። ስቶፕ ሉዝ እና ቴክ ፕሮፊታችንን እናስቀምጣለን። ከዛ በኋላ ፕራይስ የሚያደርገውን እናያለን ማለት ነው። እዚህ ጋር ነገር ግን ካያችሁ እዚህ ለንደን ሃይሌ ኤስኤምቲ አለ። ይሄኛው በጣም ከባድ ኤስኤምቲ ነው። ነገር ግን አሪፍ ትሬድ ይመስላል። ይህንን ሆልድ ለማድረግ አስቤያለሁ ማለት ነው። እዚህ ጋር ይህንን ቡሊሽ ኤስኤምቲ አለ። እስቲ የምናየው ይሆናል። እዚህ ጋር እንደምታዩት የፈርስት ሊኩዊዲቲ ላይ ሲመጣ ሁል ጊዜ ቻናል ላይም ካያችሁ ፈርስት ሊኩዊዲቲ ላይ ሲመጣ ብሬክ ኢቭን አስቀምጣለሁ። ስለዛ ብሬክ ኢቭናችንን እናስቀምጣለን። ከዛ በኋላ ፕራይስ የሚያደርገውን እናያለን ማለት ነው። ያ ፈርስት ሊኩዊዲቲ ላይ እንደመጣ ብሬክ ኢቭን አድርገን ነበረ። ነገር ግን ፕራይስ መጥቶ ይህን ሁሉ ሊኩዊዲቲ ካጸዳ በኋላ የምታዩትን ይህን ሊኩዊዲቲ እርግጠኛ ነኝ ዋን አወር ላይ ፌር ቫልዩ ጋፕ አለ እዚህ ጋር። ያ እንደነገርኳችሁ እዚህ ጋር ያለው ዋን አወር ፌር ቫልዩ ጋፕ ሚቲጌት እንዳደረገ እዚህ ጋርም አድርጎታል መሰለኝ። ይህን ፌር ቫልዩ ጋፕ ሚቲጌት አላደርገውም። ይህን ዋን አወር ፌር ቫልዩ ጋፕ ሚቲጌት እንዳደረገ እዚህ ጋር ያለውን ያው ምንም ማድረግ አይቻልም። የፕላስ ሴታፕ ነበረ። ያው ሁሉም የፕላስ ሴታፕ ደግሞ ዊን መሆን አይችልም። ስለዛ እስቲ ወደፊት ፕሌይ እናደርገውና ጨመር አድርገን ወደፊት እንየው። እንደምታዩት እዚህ ጋር ስቶፕ ሉዛችንን ተነክቷል ማለት ነው። ስቲል ግን እዚህ ጋር ምንም አልተነካም ነበረ። ያው የፕላስ ሴታፕ ነበር። ዴሊ ባያሳችን ልክ ነበር። ነገር ግን ኤግዚታችን ልክ አልነበረም። ዋንትቷችን እዚህ አካባቢ የምናደርገው አንችልም፣ ግን ማድረግ ልንችል አሪፍ ነበረ ማለት ነው። ይህንን ይመስላል። ዴሊ ባያስ ያልገባችሁ ጥያቄ ካለ እንግዲህ ጠይቁኝና ዲም አድርጉኝና ከዛ በኋላ ዴቱ ወይም ፓርቱ ላይ በደንብ የምናወራ ይሆናል ማለት ነው። እስካሁን ላዳመጣችሁኝ ቴንኪዩ በጣም አመሰግናለሁ እና ለምታደርጉት ሰፖርት ምናምን አመሰግናለሁ። ኮመንት እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ይህን ቪዲዮ ጨርሱት እና ደግሞ ቻናሌን ጆይን ማድረግ እንዳትረሱ። ቻው ዩኒኮርን ፎሬቨር